እናንተ ከአሊኤክስፕረስ አሊባባ ወይንም ደግሞ ከአማዞን እንዲሁም ደግሞ ከተለያዩ የኦንላይን እቃ መሸጥ መገበያየት የምንችላቸው ከነሱ እቃ ወይንም ፕሮዳክት ትወስዱና የራሳችሁ ስቶር ትከፍቱና እዛ ውስጥ ፕሮዳክቶቹን ታስቀምጣላችሁ። ግን ፕሮዳክቶቹን እዛ ውስጥ የእናንተ ስቶር ውስጥ ስታስቀምጡ እዛ ላይ ባለው ኤግዛክት ፕራይስ ሳይሆን ራሳችሁ የተወሰነ ፕራይስ ጨምራችሁ የራሳችሁ ላይ ታስቀምጣላችሁ። ይሄን ጊዜ ሰው በእናንተን ዌብሳይት ተጠቅሞ ከገዛ እናንተ ተጠቃሚ ትሆናላችሁ ማለት ነው። ሶ ድሮፕ ሺፒንግ ምንድነው የሚለውን አብረን እናያለን። ቪዲዮ ሳትጀምሩ ሰብስክራይብ ማድረግ እንዳይረሳ። ጀምሩ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። አዲስ የሆናችሁም ሰብስክራይብ ማድረግ እንዳይረሳ። ሰው በመግቢያ ላይ እንዳያችሁት እና በርዕሴ እንዳያችሁት ዛሬ ስለ ድሮፕ ሺፒንግ ነው የምናየው። እንዴት ነው ምንድነው ድሮፕ ሺፒንግ ምንድነው? ማንነቱን ጀምራለን። እንዴት ነው መጀመር የምንችለው? ሌላ ደግሞ እንዴት ነው ሰፕላየር ወደ አቅራቢ የምንላቸውን ማግኘት የምንችላቸው? ሌላ ደግሞ ኦንላይን ስቶር እና ዋናው ነገር ድሮፕ ሺፒንግ ሲባል ኦንላይን ስቶር ሊኖረን ይገባል። ሰው ኦንላይን ስቶር እንዴት ነው ማዘጋጀት መክፈት የምንችለው የምናውና መጨረሻ ላይ ደግሞ ገዢ ወይ ደግሞ ከስተመር እንዴት ነው መሳብ የምንችለው፣ እንዴት ነው ከኛ እንዲገዙ ማድረግ የምንችለው የሚሉትን አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁ ሁኑ። ሰው መጀመሪያ ላይ መግለጽ እንደጀመርኩት ድሮፕ ሺፒንግ ማንነቱን ስናይ እንዴት ነው ሱቅ አሁን ሁላችንም የምንጠቀመውና የምናውቀው ፊዚካሊ ያለ ሱቅ አለ፣ በየሰፈሩ አለ። መርካቶ ትልቁ የአፍሪካ ገበያ ብናይ እና እዛ ላይ ፊዚካሊ እቃዎች እዛ ይቀመጣሉ። ከዛን አንድ ሰው መግዛት የፈለገውን ነገር ሱቅ ሄዶ እንደ መገበያየት ይሄ ሁላችንም የምንጠቀመው ስፔሻሊ እኛ ሀገር ውስጥ የምንጠቀመው ሜትድ ይሄኛው ነው። ድሮፕ ሺፒንግ ስንል ግን ኦንላይን መገበያየት እንደማለት ነው፣ ኢኮመርስ እንደማለት ነው። ኦፍ ኮርስ ኢትዮጵያ ውስጥ ይሄ ነገር ስቲል አልተለመደም። ማለት እዚህ ሀገራችን ውስጥ ሰዎች ኦንላይን ላይ እቃ አዘው ራሳቸው በአካል እዛ ሳይሄዱ በቤታቸው ቁጭ ብለው እቃ አዘው እንድመጣላቸው ራሳቸውም ፊዚካሊ ቤት ሰርተው ፕሮዳክቶችን በአካል አስቀምጠው ከመሸጥ እኛ የምንጠቀመው ስቲል እየተጠቀምን ያለ ነው። በአብዛኛው በአካል ሄደን መግዛት የፈለግነውን ነገር መግዛት ነው ማለት ነው። ድሮፕ ሺፒንግ ግን ይሄኛው አይደለም። ድሮፕ ሺፒንግ የምንለው ከቤታችን ሳንወጣ ፊዚካሊ እቃዎችን ሳናስቀምጥ ሱቅ ሳንከራይ ምንም ነገር ሳናረግ ኦንላይን የራሳችን ዌብሳይት ክሬት በማድረግ ብቻ ፕሮዳክቶችን ከተለያዩ እና ቅድም እንዳልኩት ከአሊኤክስፕረስ ሊሆን ይችላል፣ ከአሊባባ ሊሆን ይችላል፣ ከአማዞን መሆን ይችላል እና ከተለያዩ ነገሮች ከነሱ ፕሮዳክቶችን እንወስድና የራሳችን ዌብሳይት ክሬት አድርገን ፕሮዳክቶቹን የራሳችን ስቶር ውስጥ ማስቀመጥ ማለት ነው። ዌብሳይቱን ክሬት ስናደርግ ኦልሬዲ ስቶራችን ክሬት አድርገናል ማለት ነው። ስለዚህ እኛ የመረጥነውን ፕሮዳክቶችን እዛ ውስጥ እናስቀምጣለን። ከዛ በኋላ ያሉት ፕሮሰሶች ደግሞ ቀጥለን እናያቸዋለን። ከስተመር እንዴት ማግኘት እንደምንችል፣ ዌብሳይት እንዴት ነው ሰው ጋር እንዲደርስ ማድረግ እንደምንችል እነሱ ደግሞ ቀጥለን እናያለን ማለት ነው። ሶ በቀላሉ ድሮፕ ሺፒንግ እንዴት ነው የምትረዱት ማለት ነው። የኦንላይን ሱቅ ማለት ነው። ማለት ከቤታችሁ ሳትወጡ በላፕቶፓችሁ ወይ ደግሞ በስልካችሁ ተጠቅማችሁ ብቻ ሱቅ እንደመክፈት ማለት ነው። ስለዚህ ቀጥለን ደግሞ እንዴት ነው መጀመር የምንችለውን የሚለውን ሳናይ በፊት ጥቅሞቹ ምንድነው ማለት ድሮፕ ሺፒንግ ምንድነው የሚጠቅመን የሚለውን ስናይ መጀመሪያ ላይ ቅድም እንዳልነው ፊዚካል የሆነ ነገር አይኖረውም። በፊዚካል ማለት እቃዎችን ማስቀመጥ ሱቅን መክፈት ይሄ እንደተለመደው ሱቅ ለመክፈት የምናረጋቸው ሂደቶች አይኖሩትም። የሚያስፈልገን ኢንተርኔት፣ ስልካችንና ፒሲ ላፕቶፓችን ብቻ ነው የሚያስፈልገን ማለት ነው። ይሄ አንደኛው እንደ ጥቅሙ ማየት እንችላለን። ሌላ ደግሞ በልክ መላክ እንችላለን። ይሄ ማለት ለምሳሌ አንድ ይሄ የተለመደው ሱቃችን ውስጥ ለምሳሌ 100 ቲሸርትን እያንዳንዱን ፕሮዳክቶቻችንን 100 አድርገን አስቀምጠን እንደዛ ሰው ይግዛን ብንል ትንሽ አስቸጋሪ ሊሆን ይችላል። ከቦታም ለመቆጣጠርም ትንሽ አስቸጋሪ ሊሆን ይችላል። በዚህ ግን 100 ቲሸርትን ተመሳሳይ የሆነ 100 ቲሸርትን ብንፈልግ
እነዚህ አይነት ኦርደሮችን ማስቀመጥ ሰዎች እንዲገዙ ማድረግ እንችላለን ማለት ነው። ስለዚህ ሁለተኛ ጥቅሙ ደግሞ በልክ መላክ ወይ ደግሞ መገበያየት ሰዎች እንዲችሉ ማድረግ ያስችላል ማለት ነው። ሌላ ደግሞ ለበር የለውም፣ ማጓጓዝ የለውም ማለት ለምሳሌ አንድ ነጋዴ ሰፈር ውስጥ ያለ ነጋዴ ምንድነው እቃዎችን ከመርካቶ የሚቀበል ከሆነ ምንድነው የሚያደርገው? መጀመሪያ ከመርካቶ ሲያስጭን የሚያስጭን አካል ያስፈልገዋል። ከዛ ደግሞ ከደረሰ በኋላም ደግሞ የሚያወርዱ አካላት ሊሆን ይችላል። ስለዚህ ለበር አለ ማለት ነው። ይሄኛው ድሮፕ ሺፒንግ ውስጥ ደግሞ ቶታሊ ይሄን ያስቀልላል ማለት ነው። ሌላኛው ደግሞ ቅድም አሁን ጠቅሻለሁ ምንድነው ሎጂስቲክ፣ ይሄ ማጓጓዝ አስፈልገው ማለት ነው። አሁን ለምሳሌ አንዳንዶች ይጠቅሱታል ድሮፕ ሺፒንግ አሁን ኢትዮጵያ ውስጥ ከመርካቶ ለምሳሌ አንድ ቃን በ1000 ብር ገዝተው ወደ ደብረ ብርሃን ወይ ደግሞ ወደ ሐዋሳ በ2000 ብር ቢሸጡ የድሮፕ ሺፒንግ ነው ምናምን ብለው የሚያስቀምጡ አሉ። ድሮፕ ሺፒንግ የሚሆንበት ወይ አለ። እሱም እንዴት ነው? ያ ሰው ከመርካቶ ይገዛና ራሱ ማለት በአካል ሳይሄድ አንድ ቦታ ሆኖ ያን ዕቃ ገዝቶ መላክ ከቻለ ኦፍኮርስ ድሮፕ ሺፒንግ ነው። ግን ደግሞ በአካል ሄዶ ራሱ ገዝቶ እንደገና አስጭኖ በመኪና ከዛም በኋላ ራሱ ማለት በፊዚካል ተገኝቶ አስጭኖ ወደ ሐዋሳ ወደ ደብረ ብርሃን ኤቭሪዌር ምልክ ከሆነ ግን ይሄ ድሮፕ ሺፒንግ አይሆንም ማለት ነው። ስለዚህ የድሮፕ ሺፒንግ ጥቅሞችን እንደዚህ ማየት እንችላለን ማለት ነው። ድሮፕ ሺፒንግ ሌላኛው ደግሞ በዓለም አቀፍ ሁሉም ሰው የምጠቀምበት ኢኮመርስ ነው። እኛ ሀገር ብዙም ባይለመድም አሁን እንደውም አሪፍ እየሆነ መጥቷል። ስለዚህ ሁሉም አብዛኛው ሰው የምጠቀምበት ስለሆነ ውጤታማ የሚያደርገን አይነት ስራ ነው ማለት ነው። እሺ ቀጥለን ደግሞ እንዴት ነው መጀመር የምንችለው ማለት ድሮፕ ሺፒንግ አንድ ሰው ልስራ ብሎ ቢያቀድ እና የተለያዩ ነገሮችን ቢያይቀጥለው እንዴት ነው መጀመር የምንችለው የሚለው ሌላ ሀሳብ ይሆናል። ስለዚህ መጀመሪያ ላይ ድሮፕ ሺፒንግ ለመጀመር የምናደርገው ኒች ወይ ደግሞ ካታጎሪ መምረጥ ነው። ኒች ኦር ካታጎሪ ስንል ለምሳሌ አንድ ሰው ፋርማሲ እያየ ያ ፋርማሲ ቤት ገብቶ መድኃኒት ቤት ገብቶ ምንድነው አሁን ዳቦ ኦር ዘይት ስጭኝ አይልም ማለት ኦልሬዲ የታወቀ ነው። ፋርማሲ ብሎ አንድ ሰው ሲያስቀምጥ ሱቁን ፋርማሲ ብሎ ሲያስተዋውቅና እንደዛ ከውጭ ስናየው ዲፕ ዳውን የምናውቀው ያ ቤት ውስጥ ያለው መድኃኒቶች እና መድኃኒት ነክ የሆኑ ነገሮች እንደሆነ እናውቃለን። ኒች ስንል እንደዚህ ነው። ምንም እንኳን ኦንላይን ስቶር ቢሆንም የተለያዩ ነገሮችን አንድ ላይ አከማችተን ማስቀመጥ የለብንም። ምንሸጣቸውን ነገሮች ወደ መሸጥ የፈለግነው ሀገር ላይ ተመስርተን መለየት አለብን። ለምሳሌ ለኢትዮጵያ ውስጥ አሁን ለኢትዮጵያ ከስተመር መያዝ ፈልገን ለኢትዮጵያ ይሄ ምንድነው ከሩፍ ላይ በረዶ የሚያወርዱበት ስቲኮች አሉ አይደል? የተለያዩ ስቲኮች እነሱን ይሸጣሉ ብላችሁ እነሱን ብትከቱ አሁን ውጤታማ አትሆኑም። ምክንያቱም በረዶ ሀገር አይደለም ኢትዮጵያ መጀመሪያ ላይ። ሁለተኛ ላይ ደግሞ ኢኮመርስ የምንጠቀም አይነት አይደለንም። ስለዚህ ኒቻችንን መምረጥ አለብን ማለት ነው። አሁን ሌላ ደግሞ ለምሳሌ ማየት ደግሞ ብንፈልግ አሜሪካ የምንሸጥበት ከስተመሮቻችንን አሜሪካ ከስተመር መያዝ ፈልገን ለአሜሪካውን አፕል መሸጥ ነው የምፈልገው ብላችሁ ስቶራችሁ ላይ አፕል ፕሮዳክቶችን ብታስቀምጡ ስቲል አሁንም ውጤታማ አትሆኑም። ምክንያቱም አፕል ስቶር ራሱ እዛው አሜሪካ ስለሆነ ማንም እዛ አጠገቡ ዋናው ስቶሩ እያለ ከእናንተ ለመግዛት ወደ እናንተ አይመጣም። ስለዚህ መጀመሪያ ላይ የምትሸጡትን ፕሮዳክቶች ወደ መሸጥ የፈለጋችሁበት ከተማ ኦር ሀገር ላይ ተመስርታችሁ መለየት እና ማስቀመጥ ስትራቴጂክ በሆነ መልኩ ማስቀመጥ ግዴታ ነው ማለት ነው። የመጀመሪያው ስቴፕ እንዴት መጀመር እችላለሁ ከሚለው ስትጀምሩ መጀመሪያ ላይ የምታደርጉት ኒች መምረጥ ነው ማለት ነው። ሁለተኛ ላይ ደግሞ የምናየው ሰፋ ያለ ሪሰርች መስራት ነው። ይሄም ከመጀመር ጋር ይገናኛል። ይሄም እንዴት ነው የሚሆነው? ለምሳሌ ከስተመሮቻችሁ ማለትም መሸጥ የፈለጋችሁት ወደ ካናዳ ቢሆን ካናዳ ላይ ልክ እንደናንተው በጣም ብዙ ድሮፕ ሺፒንግ የሚሰሩ ሰዎች አሉ።
ሶ እነዚህ እንዴት ነው የምታዩት? ድሮፕ ሺፒንግ አሁን ኦልሬዲ ተረድታችኋል ብዬ አስባለሁ። ኦንላይን ስቶር ነው። ስለዚህ እነዚህ ስቶሮች በፊዚካል የሉም፣ ሁሉም በኦንላይን ነው ያሉት። ስለዚህ ምን ታደርጋላችሁ? ካናዳ ላይ የሚገኙ ድሮፕ ሺፒንግ የሚሰሩ ድሮፕ ሺፒንግ እየሰሩ ያሉትን ታያላችሁ። ምንድን ነው እየሸጡ ያሉት? ምን ሲሸጡ ነው በጣም ውጤታማ የሆኑት? ማለት የመሸጥ እንትናቸውን ሬታቸውን ታያላችሁ። እንደዚህ ማለት በየሀገሩ መሸጥ ለምሳሌ አሜሪካ ላይ መሸጥ ፈልጋችሁም ከሆነ ደግሞ አሜሪካ ላይ ያሉ ድሮፕ ሺፒንግ አብዛኛውን ማለት እስከ ተወሰነውን ሪሰርች ታደርጋላችሁ ማለት ነው። ምንድነው ያመሳሰላቸው? ለምሳሌ 1-2-3 ድሮፕ ሺፒንግ ሰርቪሶችን አይታችሁ ኦንላይን ስቶሮችን አይታችሁ የሚያመሳስላቸው ነገር አለ ማለት የትኛው ፕሮዳክት ሲሸጡ በጣም አሪፍ ሆነላቸው ብለን በየወሩ በየአመቱ ማለት የትኛው ወር ላይ ነው ምን ሲሸጡ ውጤታማ የሆኑት የሚለውን ለመለየት ነው። ለምሳሌ አሁን ከፊታችን ያለው ክሪስማስ ነው አይደለ? ስለዚህ ክሪስማስ ጊዜ ላይ ምን ሲሸጡ ነው በጣም ውጤታማ የሆኑት በጣም የሸጡት የተሸጠላቸው ምን ሲያደርጉ ነው የሚለውን ይህን መለየት ነው ማለት ነው። ሁለተኛ ላይ ሶስተኛ ላይ ደግሞ ኦንላይን ስቶርን መክፈት ነው ማለት ኒች ከመረጥን ከዛ ሪሰርች ከሰራን ማለት ኦልሬዲ ፕሮዳክታችንን ከለየን ቀጥለን ደግሞ ስቶር የምናደርግበትን የኦንላይን ስቶራችንን መክፈት ማዘጋጀት ማለት ነው። ኦንላይን ስቶሮችን የተለያዩ ምንድነው ኢኮመርስ ዌብሳይቶች አሉ። እነሱን ተጠቅመን ምንድነው ኦንላይን ስቶራችንን እንከፍታለን ማለት ነው። እሱኛው ወደ በኋላ ስለምንመጣበት ለአሁን ሶስተኛ ስቴፕ ላይ የምናደርገው ለመጀመሪያ ስቶር እንከፍታለን ማለት ነው። ሶ አራተኛ ላይ ማርኬቲንግ ነው ማለት ማስተዋወቅ ነው ስራችንን ማለት የምንሸጠውን ስለ ስቶራችን ስለምንይዛቸው ፕሮዳክቶች የተለያዩ ዘዴዎች አሉ። እሱን እንመጣበታለን በኋላ ላይ። እሱን ተጠቅመን ማስተዋወቅ ነው ማለት ነው። ሌላኛው ማለት እንዴት ነው የምንጀምረው የሚለውን አየን። አሁን ማለት እንዴት አንድ ሰው ድሮፕ ሺፒንግ ልስራ ብል ምን ይጠበቅበታል የሚለውን ነገር አይተናል። ሰው ከዛም በኋላ ደግሞ ፕሮዳክቶችን ቅድም ብለናል። ፕሮዳክቶችን መምረጥ እና ስቶራችን ውስጥ ማስገባት አንዱ ስቴፕ ነው። ግን ፕሮዳክቶቻችንን ስንመርጥ ሳፕላየሮችንን ማለት ወይንም ደግሞ አቅራቢዎችንን መለየት ወይንም ደግሞ መምረጥ በጣም ወሳኝ ፓርት ነው። ማለት ልክ እዚሁ ማለት በአካል ስንገዛ አጭበርባሪዎች እንዳሉ ሁሉ ኦንላይን ስቶር ላይም ስንገዛ ወይንም ደግሞ ስናስቀምጥ ፕሮዳክቶችንን አጭበርባሪዎች አለ። ስለዚህ ምንድነው ማድረግ ያለብን? አሁን ከአሊኤክስፕረስም ይሁን ከአሊባባም ይሁን ከአማዞን ይሁን የነሱ ሬት ማየት። ለምሳሌ ስቶራችን ውስጥ ማውዝ መሸጥ ፈልገን ቢሆን እኛ የፈለግነውን አይነት ማውዝ ሰርች እናደርጋለን። ማውዝ ሰርች አድርገን ይሄ ማውዝ ስንት ነው የተሸጠላቸው እኛ የመረጥነው ላይ ማለት ስንት ነው። አሊኤክስፕረስ ላይ ታውቃላችሁ ብዬ አስባለሁኝ ኦንላይን እነዚህ ነገሮችን የምታዩ ሰዎች። አሊኤክስፕረስ አሁን አንድ ማውዙን ብትከፍቱ ዋጋውን ታያላችሁ። ከዛ ደግሞ ዲቴይል አለው። ስለዚህ ዲቴይሉ ላይ ምን ያክል ነው የተሸጠላቸው ማለት የሺፒንግ ቦታ ምንድነው ሺፒንግ ዲያቸው ምን ያክል ነው፣ የሰው ሬት ታያላችሁ፣ አሪፍ ፊድባክ አላቸው ወይ። ይሄን ዲቴይል በደንብ አይታችሁ አሪፍ ከሆነና በትንሽ ጊዜ ውስጥ ብዙ የሸጡ አይነት ሰፕላየር ከሆኑ የነሱን እንደ አንድ ፕሮዳክት ትወስዳላችሁ ማለት። ግን ደግሞ እንደዛ ማውዝ ብላችሁ ሌላ ሰፕላየር ጋር ስትሄዱ ደግሞ ምንድነው ብዙ ሬት ከሌላቸው ፕላስ ደግሞ ብዙ ካልተሸጠላቸው ለምሳሌ አንድ ወር ውስጥ የተወሰነ ቁጥር ብቻ የሸጡ ከሆኑ አሪፍ ሰፕላየር አይሆንም ማለት ነው። ሰው እሱኛውን አትመርጡትም። ሰው አሪፍ ብላችሁ ያሰባችሁትን እና አሪፍ እንትን ያለውን ነገር አሪፍ ያለውን ትመርጣላችሁ ማለት ነው። ይሄኛው እንግዲህ ሌላኛው እንዴት ፕሮዳክቶቻችሁን ትክክለኛነት የምታረጋግጡበት መንገድ ነው ማለት ነው። ስለዚህ ቀጥለን ደግሞ እንዴት ነው ኦንላይን ስቶርን መክፈት የምንችለው የሚለውን እናያለን። ድሮፕ ሺፒንግ ውስጥ ዋናውና ትልቁ ነገር ስቶራችንን ማዘጋጀት ወይንም ደግሞ መክፈት ነው ማለት። ያለ ስቶራችን ምንም አይነት ስራ መስራት አንችልም። ስራውም ቤዝድ የሚሆነው ስቶራችን ላይ ነው። ስለዚህ እንዴት ነው አሪፍ ስቶር መክፈት የምንችለው የሚለው እናያለን ማለት ነው። መጀመሪያ ላይ አሪፍ የኢኮመርስ ፕላትፎርሞች
መምረጥ ነው ማለት በጣም ብዙ የኢኮመርስ ፕላትፎርሞች አሉ እንደ ሾፒፋይ፣ ውኮመርስ፣ ቢግኮመርስ በጣም ብዙ ናቸው። እነሱ ውስጥ አሪፍ ብለን ያሰብነውን መምረጥ ነው። አብዛኛውን ጊዜ ሰው የሚጠቀም ሾፒፋይ ነው። ሰው ብዙ ጊዜ እነዚህ የኢኮመርስ ፕላትፎርሞች ምንድነው በክፍያም የሚጀምሩ አሉ፣ በነፃም አሉ። አብዛኛው ጊዜ ሁላቸው ማለት ይቻላል እስከ ተወሰነ ወራት ለአንድ ወር ለሶስት ወር ያክል በነፃ ትጀምሩና ከሆነ ጊዜ በኋላ ደግሞ ክፍያ ይኖራቸዋል ማለት ነው። ስለዚህ የመጀመሪያ ስቴፕ ኦንላይን ስቶራችን ለመክፈት ኢኮመርስ ፕላትፎርሞችን መምረጥ ነው። ሁለተኛው ደግሞ ዌብሳይታችን ዲዛይን ማድረግ ነው። ይሄ ምንም አይነት ኮዲንግ ምንም የሚያስፈልጋችሁ ነገር አይደለም። ዲዛይን ለማድረግ ኦልሬዲ እዛው ፕላትፎርም ላይ በተለይ ደግሞ ሾፒፋይ ራሴ የሚያየሁት እሱኛውን የተጠቀምኩበትም ሾፒፋይ ስለሆነ እሱ ሾፒፋይ ላይ ራሱ ቴምፕሌቶችን ያስቀምጣል። ዲዛይን ብዙ ራሳችሁ ክሬት የምታደርጉት ነገር የለም። እዛው ላይ ቴምፕሌቶች አሉ። ከነሱ ውስጥ መርጣችሁ የተመቻችሁ ነገር ላይ ስም ሊሆን ይችላል የምታስቀምጡት፣ ፕሮዳክት ፎቶ፣ ጥቃቅን ነገሮች ብቻ መቀየር ነው። ምንም የሚያስጨንቅና ገና ምንድነው ኤዲት የምታደርጉት ኦር ክሬት የምታደርጉት ኮዲንግ ምንም አይነት ነገር አያስፈልገውም። በጣም ቀላል ነው ማለት ፈልጌ ነው። ሁለተኛ ዲዛይን ዌብሳይት ብለናል። ቀጥለን ደግሞ ፕሮዳክቶቻችንን ኢምፖርት ማድረግ ነው። ቅድም ያልነው ነው። ይሄ ደግሞ ማለት ነው ከአሊኤክስፕረስ፣ ከአሊባባ፣ ከአማዞን ከነዚህ ሰፕላየሮችን አይተን በደንብ ትክክለኛነታቸውን ካረጋገጥን በኋላ ፕሮዳክቶቹን የተለያዩ ዘዴዎች አሉ። ይህን ሪል የምትፈልጉ ከሆነ በቀጣይ ቪዲዮ ያሳያችኋለሁ። ከነሱ ሊንክ ታረጉና ከዌብሳይታችሁንና ከዛ ከአሊኤክስፕረስ ለምሳሌ ከአሊኤክስፕረስ ከሆነ ወደዚህ ፕሮዳክቶቹን የምትወስዱት ሊንክ ታረጉትና ቀጥታ ፕሮዳክቶቹ ወደ እናንተ ዌብሳይት ይገባላችኋል ማለት ነው። ይሄ ራሱ የሆነ እንትን አለው ማለት ዘዴ ያለው ዌብሳይቶችም እንድታደርጉ የሚያግዛችሁ ይሄን ታደርጋለች። ስለዚህ ሶስተኛ ላይ ፕሮዳክቶቹን ምን ማድረግ ነው? ኢምፖርት ማድረግ ነው ማለት ነው። እነዚህን ተጠቅመን ማለት ምንድነው አሁን የጠቀስናቸውን ኢኮመርስ ፕላትፎርም ከመምረጥ ቀጥለን ከዛም በኋላ ደግሞ ዌብሳይታችንን ዲዛይን አድርገን የመረጥነው ፕላትፎርም ላይ ቤዝድ ሆነን ማለት ነው ቤዝድ ሆነን ከዛም በኋላ መጨረሻ ላይ ፕሮዳክቶቻችንን ካስገባን ኦልሬዲ ስራ ጨርሰናል ማለት ሱቃችን ኦልሬዲ ከፍተናል ማለት። ስለዚህ የሚቀጥለው ደግሞ ምን ማድረግ ነው ማለት ነው? ይህን ዌብሳይታችንን ሰው ጋር እንዴት ነው ማድረስ የምንችለው? ማለት ዌብሳይቱን ክሬት ስላደረጋችሁ ብቻ አይሸጥላችሁም። ሰው ጋር መድረስ አለበት ማለት ሰው ማየት አለበት፣ የእናንተን ስቶር ማየት አለበት። ሰው እንዴት ነው የእናንተን ስቶር ሰው አይቶ ከእናንተ ላይ ማዘዝ የምለውን ነው ማለት ነው። ቀጥለን ደግሞ ስለዚህ ከስተመሮችን የምንይዝበት ማለት የኛ ዌብሳይት እኛ ስቶር ላይ ውስጥ ያሉ ፕሮዳክቶች ከስተመሮች ጋር ሊደርሱ የሚችሉት አብዛኛው ጊዜ በሁለት መንገድ ነው። በቲክቶክ አድስ እና በፌስቡክ አድስ ነው። የግድ ማስታወቂያ መጠቀም አለባችሁ ማለት አይደለም፣ ግን በአጭር ጊዜ ውስጥ ውጤታማ ለመሆን እነዚህ ሁለቱን የፌስቡክ አድስ እና ቲክቶክ አድስን በመጠቀም ፕሮዳክቶቻችሁን ማስተዋወቅ ትችላላችሁ ማለት ነው። ይሄ ጊዜ እንግዲህ በቀላሉ ሰው የእናንተን ስቶር አክሰስ እንዲያደርግ ያደርገዋል። ከዛም በኋላ ማዘዝም ካለበት ሰው ያው መንገድ ይከፍታል ማለት ነው። እንደዚህ ኦልሬዲ ስቶራችሁን ስራ ማስጀመር ትችላላችሁ ማለት ነው። ስለዚህ በዛሬ ቪዲዮ በተወሰነ በጣም ድሮፕ ሺፒንግ ማለት በጣም ሰፊ አይዲያ ነው ማለት በጣም አሪፍም ስራ ነው። በጣም ከተጀመረ የቆየና ስቲል ደግሞ እየሰሩበት ያለ ስራ ነው። ግን ደግሞ ዛሬ የተወሰነ አይዲያ ይዛችኋል ብዬ አስባለሁኝ። መስራት ከፈለጋችሁ እና ደግሞ ሞር ከዚህ ዲቴል የሆነ ነገርና እያያችሁ ደግሞ ማየት ከፈለጋችሁ ማለት ከአከፋፈቱ ስቶር አከፋፈቱ እንዴት ደግሞ አድስ እንደምትሰራ ኤቭሪቲንግ ማየት ከፈለጋችሁ ደግሞ በቀጣይ ቪዲዮ አብረን የምናይ ይሆናል። ለዛሬ ያስኩት ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስክንገናኝ ባይ ባይ።